እስቲ አንዴ ይህንን ቪዲዮ እንየው። ቪዲዮን እያያችሁ ስለዚህች ወፍ አንድ ነገር ላውራ። እቺ ወፍ ሮድ ራነር ትባላለች። የምትገኘው በሴንትራል አሜሪካ ነው። እቺ ወፍ ብዙ ጊዜ የምትገኘው ምድረ በዳ አካባቢ ነው። ለም በሆነ ምድር ላይ መኖር ትችላለች። ከሌሎች ወፎች ለየት ብላ የምትታወቅበት ትልቁ ነገር በጣም በከፍተኛ ፍጥነት መሄድ በመቻሏ ነው። እጅግ በጣም ፈጣን ከመሆኗ የተነሳ በአንድ ሰዓት ውስጥ 32 ኪሎ ሜትሮችን መሮጥ ትችላለች። በጣም እልህኛ ወፍ ነች። እንግዲህ እንደምትመለከቱ አንድ እባብ ልጆቿን ለማጥቃት ወደ ቤቷ ይመጣል። ሲመጣ ወዲያው መጣችና ከእባቡ ጋር ፋይት ማድረግ ጀመረች እና ከእባቡ ጋር ፊት ለፊት ተጋፍጣ ከልጆቿ ወይንም ከጎጆ አካባቢ እባቡን ታርቋለች። ደግሞ አናቱን ነው የምትለው። የእባቡ ኃይል የቱ ጋር እንዳለች ታውቃለችና አናቱ ላይ በተደጋጋሚ እየተናደፈችው ትመለከታላችሁ። እባቡ ወደ ቤቷ በመምጣቱ የተጸጸተ ይመስለኛልና ለማምለጥ እየሞከረ ነው። ግን እሷ እየተከታተለችው አናቱን እንደዚህ ስትወጋው ተመልከቱ። እባቡ ደግሞ እሷንም አታክ ለማድረግ ይሞክራል። ግን ባላት ፍጥነት ቶሎ እያመለጠች ወዲያው ታጠቃለች ማለት። በጣም እልህኛ ከመሆኑ የተነሳ ይሄንን እባብ መጨረሻ ላይ አዳከመችውና ገደለችው። ልጆቿ በሰላም መኖር ይችላሉ። ከዚህ በኋላ የሚያሰጋቸው ነገር የለም። ምክንያቱም ጠላታቸውን አስወግዳለች። ልጆቿ ደግሞ ይህንን እያዩ ስለሚያድጉ ነገ እጅ አለመስጠትን ወይንም ማሸነፍን ይማራሉ ማለት ነው። ስለዚህ ከዚች ወፍ ምንድነው የምታስተምረን ወንድማችን ካላችሁ፣ እግዚአብሔር ለሰጣችሁ ውስጣችሁ ላይ ላስቀመጠው ነገር ኃላፊነት ሊሰማችሁ ይገባል። ደግሞ እግዚአብሔር ውስጣችሁ ላይ ላስቀመጠውና እጃችሁ ላይ ለሰጠው ነገር እስከ መጨረሻ ድረስ መጋደል መቻል አለባችሁ። ውስጣችሁ ላይ ያለውን ነገር በሰውም ይሁን በተለያየ መንገድ ሰይጣን ያንን ነገር ሊያበላሸው ይመጣል። እናንተ ደግሞ በመሸሽ ሳይሆን ወይንም አቋራጭ በመሄድ ሳይሆን ፊት ለፊት ፋይት በማድረግ የተከፈተባችሁን ውጊያ አሸንፋችሁ እጃችሁ ላይ የተሰጠውን ነገር ማሳደግ መቻል አለባችሁ። አንድ ነገር ልነግራችሁ እፈልጋለሁ። እግዚአብሔር ለእናንተ በእጃችሁ የሰጠው ነገር፣ እግዚአብሔር በውስጣችሁ ላይ ያስቀመጠው ነገር፣ ያ ነገር አድጎ ፍሬ አፍርቶ በስቶ እስኪታዩ ድረስ ዋጋ መክፈል መቻል አለባችሁ። ጠላቶቻችሁን ሸሽታችሁ ሳይሆን ፊት ለፊት ሆናችሁ ፋይት አድርጉ። እግዚአብሔር አምላክ በአቋራጭ ሳይሆን ፊት ለፊት ሆኖ ውስጣቸው ላይ ላለውና ለተሰጣቸው ነገር ከሚዋጉ ሰዎች ጎን ቆሞ ይረዳል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ወዳችኋለሁ።